ፊልሙ የሚጀምረው ወደ ኋላ ወደ 1993 መለስ አድርጎ ነው። ነርስ ቻርሊና ጥሩ ሁኔታ ላይ ያለ የማይመስልን አንድን ታካሚ ያሳየናል። ዶክተሮቹም ወደ ታካሚው ሲመጡ ቻርሊ ራቅ ብሎ ቆመ። ዶክተሮቹም በሽተኛው እንደሞተ ሲናገሩ ቻርሊ በታካሚው እንዳዘነ ነገር ማስመሰል ጀመረ። ነገር ግን ጥሎ ሲሄድ ሲያስመስል እንጂ በውስጡ እንደተደሰተ ያስታውቃል። ትዕይንቱም ወደ 2003 ይመልሰናል። ፓርክፊልድ ሜሞሪያል ሆስፒታል ውስጥ ነርስ ኤሚን በዕድሜ የገፋቸዋን ታካሚዋን አና ማርቲኔዝን ስትንከባከብ ያሳየናል። ኤሚ ሲንግል ማም ስትሆን ብዙ ጊዜ የምትመደበውም በጣም ክትትል የሚያስፈልጋቸው ህመምተኞች ጋር ነው። ነገር ግን ከፍተኛ የልብ ህመም ራሷም አለባት። ቢሆንም ግን እንዳያባሯት ብላ ስለ በሽታዋ በሆስፒታል ውስጥ ለማንም ሰው አልተናገረችም። ሆስፒታል ውስጥ ገና መቀጠሯም ስለሆነ የጤና ኢንሹራንስ አልተሰጣትም። እቅዷም ለ4 ወራት ሰርታ በሚሰጣት የጤና ኢንሹራንስ የልብ ቀዶ ጥገና ማድረግ ነው። ከስራ ወጥታ ወደ ቤቷ ስትገባ ልጆቿ ከበር ተቀበሏት። የመጨረሻ ልጇ አሌክስ ስትባል፣ ታላቂዋ ደግሞ ማያ ነች። ህመም እየተሰማት ስለሆነ የሚከታተላት ዶክተር ጋር ስትሄድ በትንሽ ወራት ውስጥ ቀዶ ጥገናውን የማታደርግ ከሆነ ልትሞት እንደምትችል እናም በቶሎ ስራ አቁሟን ማረፍ እንዳለባት ነገራት። ነገር ግን እሷ ልጆቿንም በራሷ ስለምታሳድግ ብዙ የሚከፈሉ ዕዳዎች ስላሉባት በተጨማሪም የጤና ኢንሹራንሷንም ስለምትጠብቅ ስራ ማቆም እንደማትችል ነገረችው። በማግስቱ ጠዋትም ወደ ስራ ስትገባ ብዙ ዓመት በነርስነት ልምድ ያለው ቻርሊ የሚባል ነርስ በማታ ሺፍት እሷንም እንዲያግዛት እንደተቀጠረ አየች። ሁለቱ ሲያወሩም ቻርሊ ከሴት ነርሶች ጋር ብዙ የመስራት ልምድ እንዳለው የመጣበትም ሆስፒታል ላውሪ ከምትባል ነርስ ጋር ይሰራ እንደነበር አጫወታት። ላውሪ በአጋጣሚ የኤሚ ጓደኛ ነች እና የጋራ ጓደኛ ስላላቸው የበለጠ መግባባት ቻሉ። አንድ ላይም አና ማርቲኔዝን ሊያዋት ሄዱ። ሁለቱም ስራቸው ላይ ጎበዝና ትሁት እንደሆኑም በዚሁ ማየት እንችላለን። ራት የመመገቢያ ሰዓታቸው ሲደርስ ቻርሊ ራቱን ረስቶ እንደመጣ ሲነግራት ኤሚ እኔ ያመጣሁትን አንድ ላይ እንበላለን አለችው። ቀጥሎም ቻርሊ እንደሷ 2 ልጆች እንዳለው ነገር ግን ከባለቤቱ ጋር ስለተለያዩ ልጆቹ ከእናታቸው ጋር እንደሚኖሩ ነገራት። እያወሩም ኤሚን በሽተኛ ይፈልግሻል ተብላ ስትጠራ አንቺ ረፊ ብሎ በሷ ቦታ ቻርሊ ተነሳ። ኤሚም እንደዚህ አይነት ባልደረባ በማግኘቷ በጣም ደስ አላት። ኤሚ ወደ ቤቷ ስትሄድ ልጇ አሌክስ ደህናም ለብሰው እንኳን ጫማ የለኝም፣ ያሉኝ ጫማዎች አልቀዋል፣ አዲስ ጫማ ፈልጋለሁ፣ በዚህ ላይ ከአንቺ ጋር ጊዜ እያሳለፍኩ አይደለም ብላ እየተነጫነጨች ጠበቀቻት። ኤሚም ድክም ብሏት ስለነበር ምን ብላ መመለስ እንዳለባትም ግራ ገብቷት ዝም አለቻት። በቀጣዩ ቀን ኤሚ ስራዋን እየሰራች መተንፈስ አቃታት። የልብ ምቷንም መቆጣጠር በጣም አስቸገራት። በአጠገቧም ሰው አለመኖሩን ስታይ ትንፋሽ በኃይለኛው ወደ ውስጧ እያስገባች ልብ ምቷን ለመቆጣጠር እየሞከረች ቻርሊ አያትና አጠገቧ ተቀምጦ ያረጋጋት ጀመር። የሆነ የጤና ችግር እንዳለባትም ገባው። እሷም አመነችውና ስለ በሽታዋ በዝርዝር ነገረችው። በሚስጥር እንዲይዘውም ስትጠይቀው እረዳሻለሁ አልናገርም ብሎ ቃል ገባላት። ይህም ብቻ ሳይሆን ኢንሹራንሱን አግኝታ እስክትታከም ድረስም በስራ እንደሚያግዛትና የእሷንም ስራ በከፊል እንደሚሰራላት ነገራት። ጊዜያቶች በሄዱ ቁጥርም ኤሚና ቻርሊ በጣም ተግባቡ። እንደሚያስብላትም ለማሳየት የለበሰውን ጃኬት አውልቆ አለበሳት። ብዙ ጊዜያቸውንም አብረው ነው የሚያሳልፉት። ከቀናቶች በኋላ የኤሚ በሽተኛ አና ማርቲኔዝ በድንገት ሞታ እንደተገኘች ተነገራቸው። ቻርሊም ለኤሚ እንዴት እናቱ በድንገት እንደሞተችበት አንስቶ አወራላት። እናቱ በድንገት መሞቷ ብቻም ሳይሆን አስክሬኗ ለብዙ ሰዓታት ጠፍቶ እንደነበርና ለአስክሬኗ ክብር እንዳልነበራቸው ከዛም ጊዜ ጀምሮ ለአስክሬን ክብር እንዳለውና ይህን ዓለም ጥለው ሲሄዱ በክብር መሸኘት አለባቸው ብሎ እንደሚያምን ነገራት። ለሟቿ አና ባለቤትም ደውለው መሞቷን ሲነግሩት በጣም ዱብዳ ሆነበት። ምክንያቱም ጤንነቷ እየተመለሰ እየተሻላት እንደነበር ነው የሚያውቀው። ቻርሊ አስክሬኗንም በትኩረት ሲመለከተው እናየዋለን። ፖሊሶቹም በድንገት ስለሞተችው አና ህልፈት እንመረምራለን ብለው ወደ ሆስፒታሉ መጡ። የሆስፒታሉ ማናጀር ሊንዳንም ሊያናግሯት ተቀመጡ። ሊንዳ በሆስፒታሏ የፖሊስ ምርመራ በመከፈቱ ደስተኛ አይደለችም። ምክንያቱም የሆስፒታሉን ጥሩ ስም ያጠፋብኛል ብላ ሰግታለች። ቲምና ዳኒም የሟቹ አስክሬን ቤተሰቦቿ እንኳን ሳያዩት እንደተገነዘችና እንደተቀበረች ከሊንዳ ሰሙ። በሌላ በኩል ደግሞ ቻርሊ የኤሚ ቤት ልጇ አሌክስን የድራማ ትዕይንት እያሸመደዳት እናየዋለን። ከልጆቿ ጋርም ጥሩ ጊዜ እያሳለፈ ነው። ልጆቹም በጣም ወደውታል። ወደ ሆስፒታሉ ስንመለስ መርማሪ ፖሊሱ ዳኒ አና ማርቲኔዝ ከሞተችና ከተቀበረች ከ7 ሳምንት በኋላ ስለነበር ለምርመራ የተጠሩት ጉዳዩ ምንም አልተዋጠለትም። ስለተከታተላት ነርሱ ቻርሊ ሲመረምርም በ1995 በትንሽ ጥፋት በፖሊሶች ተይዞ እንደነበር ማወቅ ቻለ። በዚህም የቻርሊን መዝገቦች ማገላበጥ ጀመረ። ዳኒ አሁን የሆነ ችግር እንዳለ እርግጠኛ ሆኗል። እናም የሆስፒታሉን ሰራተኞች በሙሉ ለመመርመር ወሰኑ። ሊንዳም ሰራተኞቿን ሰብስባ ፖሊሶች መጥተው ሊመረምሯቸው ሊጠይቋቸው እንደሚችሉ ነገር ግን እኔ ወይም ጠበቃዬ በሌለበት ለየትኛውም ፖሊስ ምላሽ እንዳሰጡ ብላ አስጠነቀቀቻቸው። ባለሁበት ስትጠየቁም የታካሚዎቻችሁን የግል የሕክምና ሚስጥር አሳልፋችሁ
አምናችሁ እንዳትሰጡ አለቻቸው። ዳኒና ሌሎች መርማሪዎችም በሊንዳ አሰራር ተናደዱ። ሰራተኞቿ እሷ ባለችበት ሲጠየቁ ፍርሃት ስለሚሰማቸው ምንም አይነግሩንም፣ እሷ መኖር የለባትም አሉ። ምርመራውንም የጀመሩት ከኤሚ ነው። ምክንያቱም ከመጀመሪያም አንስታ ስትንከባከባት የነበረችው እሷ ስለነበረች ነው። ኤሚ ስትገባም በነፃነት እንድትናገር ሊንዳን አስወጧት። ፖሊሶቹም ለኤሚ የሟችን ሁኔታ የሚገልጸውን ዶክመንት ሰጥቷት። ዶክመንቱ ሟች ከመሞቷ በፊት በሰውነቷ ውስጥ የነበረው የጉልኮስ መጠን በጣም ከፍተኛ እንደነበር ይገልጻል። እናም ሟች የስኳር ህመም ሳይኖርባት ከፍተኛ መጠን ኢንሱሊን ተሰጥቷት እንደነበር መርማሪዎቹ ገለጹላት። በዚህን ሰዓትም ሊንዳ ወደ ክፍሉ ተመልሳ ገብታ ስለ ቻርሊ ጠየቀቻት። ኤሚም ይህን ነገር ቻርሊ ሊያደርገው አይችልም፣ እሱ ጥሩ ሰው ነው፣ በዚህ ላይ እንደተባለው ኢንሱሊን የሰጣት እና የሞተችው በቀን ነው፣ ቻርሊ ደግሞ ከኔ ጋር የማታ ፈረቃ ነው የሚሰራው፣ ሊሆን አይችልም አለቻቸው። ኋላ ላይም ኤሚ ትንሽ አሟት ስለነበር ቻርሊ መድኃኒት ሰርቆ አምጥቶ ሰጣት። እናም የመድኃኒት ማውጫ ሲስተሙ እንዴት አንዳንዴ እንደማይሰራና መድኃኒት መስረቅ እንደምትችል ነገራት። ዳኒና ቲም በተደጋጋሚ የቻርሊን የህክምና ታሪኮች ማገላበጥ ጀመሩ። ቢሆንም ግን ምንም አዲስ ነገር አላገኙም። ሊንዳም ስለሞተችዋ አና ከመሞቷ 4 ሳምንት ቀደም ብለው የተሞሉ ፋይሎችን ለመርማሪው ሰጠችው። ነገር ግን ይሄ መረጃ በቂ አይደለም። ቢሆንም ሊንዳ የ4 ሳምንት ብቻ ነው ሲስተማችን የሚመዘግበው ብላ ዋሸቻቸው። ዳኒ ከመሃል የጎደሉ ገጾች እንዳሉ እርግጠኛ ነው። ሊንዳ ከነሱ መደበቅ የፈለገችው ነገር እንዳለ ግልጽ ነው። እንደለመደችውም አሳስቃ ልትሄድ ስትል ዳኒ ራሱን መቆጣጠር አልቻለምና ይበቃሻል፣ ይሄ ሲሪየስ የሆነ ነገር ነው፣ በኋላ ማትወጪው ችግር ውስጥ ይከትሻል ብሎ ጮኸባት። በቀጣይም ኤሚን ከሌላ ኬሊ ከምትባል በሽተኛ ጋር እናያታለን። ባለቤቷም አብሯት ነው። አሁን የተመደበችው ለሷ ነው። ቻርሊ ኤሚ ጋር መጥቶ የቀድሞ ባለቤቱ ልጆቹን እንዳይ ስላደረገችው ከሷ ጋር ጭቅጭቅ ላይ እንዳለ ነገራት። በሌላ በኩል ዳኒና ቲም የሆነ ሰው ለአና ኢንሱሊን እንደሰጣት እርግጠኛ ናቸው። ማንነቱን ለማወቅ እየጣሩ አለቃቸው መጥቶ ከአና ምርመራ እንደታገዱ ነገራቸው። ምክንያቱም ደግሞ ዳኒ ሊንዳ ጮሆብኝ ነው ሄደው ብላ ስለከሰሰችው ነው። ከዚህ በኋላም ወደ ሆስፒታሉ መሄድም አይችሉም። ምሽት ላይ ኤሚ ኬሊን እየተከታተለቻት የጤና ሁኔታዋ ግን በጣም እየተባባሰ እንደሆነ አየች። ስትመረምራትም እሷም ከፍተኛ የኢንሱሊን መጠን ተሰጥቷታል። ኬሊን ብዙም ሳትቆይ ሞተች። ኤሚም ይህን አስደንጋጭ ዜና ለኃላፊዎቿ ተናገረች። ይህን ስታደርግም ቻርሊ ተደብቆ እያያት ነው። አሁን ኤሚ ግራ የሆነ ነገር እየተካሄደ እንዳለ ገባት። መርማሪዎቹም ከሆስፒታሉ ውጪ ኤሚን ሊያናግሯት ወደ እሷ መጡ። እሷም ስለ ኬሊ ልትጠይቁኝ ነው ወይ የመጣችሁት አለቻቸው። ነገር ግን እነሱ ስለ ኬሊ ድንገተኛ ሞት አላወቁም። ስለ አና ነበር ሊያናግሯት የመጡት። ስለ ቻርሊም በድጋሚ ሲጠይቋት እሷ አሁንም ለሱ ተከራከረችለት። ከዚህ በፊት መጥፎ ታሪክ ቢኖረው ኖሮ እዚህ ሆስፒታል ራሱ አይቀጠርም ነበር አለቻቸው። ነገር ግን በተደጋጋሚ ስለ ቻርሊ ስለጠየቋት ኤሚ ስለሱ ማሰብ ጀመረች። የሰራበት ሆስፒታል በሙሉ ስለሱ የሚደብቁት ነገር አላቸው። ስለዚህም ጓደኛዋ ላውሪ ጋር ሄዳ ስለ ቻርሊ ጠየቀቻት። ጓደኛዋም ቻርሊ እነሱ ሆስፒታል የሚሰራ ጊዜ ብዙ በሽተኞች ይሞቱ እንደነበርና የሟቾች ሰውነት ውስጥም ብዛት ያለው ኢንሱሊን ይገኝ እንደነበር እናም ሆስፒታሉን እሱ ከለቀቀ በኋላ የሟች ቁጥር እንደቀነሰ ነገረቻት። አክላም ከወጣ በኋላ የጉልኮስ መስጫ ፕላስቲኮች ውስጥ ኢንሱሊን እንደተገኘ ስትነግራት ኤሚ ወደ ሆስፒታላቸው ሮጣ መታ ላስቲኮቹን ስታያቸው በውስጣቸው ኢንሱሊን አለ። ይህን ስታይም በድንጋጤ በዛው ራሷን ስታወደቀች። ስትነቃም ቻርሊ ከጎኗ ተቀምጦ አገኘችው። በጣምም ፈራችው። አሁን እሷም የሱ ሰለባ ልትሆን እንደምትችል እያሰበች ነው። እናም ቻርሊን ወደ ቤቴ መሄድ እፈልጋለሁ አለችው። በቀጥታ ወደ ፖሊሶቹ ሜዳ ስለ ቻርሊ ስላወቀችው ነገር በኢንሱሊን ስለሚወጋቸው የጉልኮስ ላስቲኮች በሙሉ ነገረቻቸው። ኢንሱሊኑን የሚወጋው ላስቲኩን ስለሆነ ቀስ በቀስ ነው ወደ በሽተኞቹ ደም ውስጥ የሚገባው። ይህም በአንድ ጊዜ ስለማይገላቸው እሱን ተጠርጣሪ አያደርገውም። እናም ምንም ነገር ልትረዳቸው እንደምትችል ማናጀሯ ሊንዳም እንደዋሸቻቸው ምንም አይነት የታካሚ ማስረጃ ከሲስተማቸው እንዳይጠፋም ነገረቻቸው። ፖሊሶቹም በቅርብ የሞተችዋን የኬሊን አስክሬን አስወጡና ለማስረጃ እንዲሆናቸው አስክሬኗን አስመረመሩት። ውጤቷም ሲመጣ የሞቷ መንስኤ በውስጧ የነበረው ብዛት ያለው ኢንሱሊን እንደነበር ማረጋገጥ ቻሉ። በሆስፒታሉ ውስጥም ኤሚ የተከታተለች ቻርሊ የሚሰቅልላቸውን የጉልኮስ ላስቲኮች እሱ ዞር ሲልላት መቀየር ጀመረች። ነገር ግን በዚህ ሁሉ መሃል ሊንዳ ቻርሊን በተገኙበት ትናንሽ ስህተቶች ምክንያት ብላ ከስራ አሰናበተችው። ዳኒ ይህን ሲሰማ በጣም ተናደደ። የሆስፒታሉ ባለቤቶች ስማቸውን ላለማጣት ወንጀልን እየሸፋፈኑ ነው። በዚህም ከቀጠለ አሁንም ካልያዝነው ቻርሊ ሌላ ሆስፒታል ይቀጠርና ሌሎች ነፍሶችንም ማጥፋቱን ይቀጥላል ብሎ ዳኒ በጣም ተበሳጨ። ሌላ አማራጭም ስለሌላቸው ቲምና ዳኒ ኤሚን ቻርሊን አገኘውና ወንጀሉን እየተፈታተንሽው እንዲናዘዝ አድርጊው አላት። አገኘችውና ከሆስፒታላቸው ስለመባረሩ ስትጠይቀው ሌላ ሆስፒታል ስራ አግኝቻለሁ ዛሬ ጀምራለሁ አላት። ከካፌው ወጥቶ ሲሄድ ፖሊሶቹ ያዙት። ነገር ግን ወንጀሉ እንዲናዘዝ ማድረግ አልቻሉም።
ስለዚህም በድጋሚ ኤሚ እንድታናገረው ላኳትና ለረጅም ጊዜ ካናገረችው በኋላ እንዲናዘዝ ስትጠይቀው ስልችት ስላለው አድርጌዋለሁ አላት። ለምን ብላ ስትጠይቀው ማንም ስላላስቆመኝ እኔም ዝም ብዬ ቀጠልኩበት ብሎ ምንም እንደማይቆጨው አድርጎ ነገራት። በፊልሙ መጨረሻ ላይም በምናየው ጽሑፍ ቻርሊ የሞት ፍርድ እንዳይፈረድበት የ24 ሰዎችን ነፍስ እንዳጠፋ ተናዘዘ። ነገር ግን እስከ 400 የሚሆኑ ሰዎችን ገድሏል ተብሎ ይታመናል። ኤሚም የልብ ቀዶ ጥገናውን አድርጋ ከልጆቿ ጋር አሁን አያት ሆና በፍሎሪዳ አሜሪካ ውስጥ እየኖረች ትገኛለች። ፊልሙም እዚህ ላይ ያበቃል። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ።